ጤና ይስጥልን ውድ የዩቲዩባችን ተከታታዮች የአዲስ አበባን ጉዳይ ቅርቃር ውስጥ ያስገባው ከበላይ የመጣ ሐሳብና የምክክሩ ኮሚሽን ምላሽ። አዲስ አበባ ከተማ የምክክር ሂደቱ ዋና መነጋገሪያ አጀንዳ ሆናለች። ለምክክሩ ከቀረቡት 8 ዋና አጀንዳዎች ውስጥ አንዱ በሆነው የፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ የምክክሩን ሂደት የጎተተ ዋነኛ አጀንዳ ሆኗል ይላሉ። በዚህ አጀንዳ ላይ ከሚመካከሩ አንዱ ለቢቢሲ በሰጡት አስተያየት እንዲህ ይላሉ። እስከ 250 ቡድን ባለው ምክክር ላይ ከሁሉም አጀንዳዎች በላይ ዘግይቶ በከፍተኛ ልዩነት ታጅቦ የተጠናቀቀው ይኸው የአዲስ አበባ ከተማ ጉዳይ ነው። ይህንን ያሉት ቢቢሲ ያነጋገራቸው የምክክሩ ተሳታፊዎች መካከል አንዱ ናቸው። በሂደቱ ላይ በንቃት ይሳተፋሉ፣ ምክክሩ ማንነታቸውን አንገልጽም ሲሉ ለቢቢሲ የሚሰጡትን ቃለ ምልልስ ተናግረዋል። ምክክሩ በኢትዮጵያ ላሉ ችግሮች አንዳች መፍትሄና አስተዋጽኦ ሊያመጣ እንደሚችል ከፍተኛ ተስፋ ሰንቀው የተሳተፉት እኒህ ተሳታፊ ራሳቸው ከሚሳተፉበት የከተሞች አጀንዳ በተጨማሪ የሌሎች ቡድኖችን አጀንዳዎችም በደንብ እንደሚከታተሉ ገልጸዋል። 3 አጀንዳዎች ከፍተኛ ትኩረት የሳቡና ብዙ አጨቃጫቂ የነበሩ ቢሆንም የአዲስ አበባ ከተማ ግን የተለየ ነው ይላሉ። በምክክሩ ላይ ዋና አጀንዳ እንደመሆኗ አዲስ አበባ የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረት እሷ ሆናለች። የፖለቲካ ፓርቲዎች በመግለጫዎቻቸው ከሚያነሷቸው ዋና ነጥቦች መካከል አዲስ አበባ ከተማ አንዷ ተጠቃሽ ነች። የሀገራዊ ምክክሩ ዋነኛ አጀንዳ የአዲስ አበባ ጉዳይ ብቻ ሆኗል ያሉትም ቢቢሲ ያነጋገራቸው ተሳታፊ አሁን 7 አጀንዳዎች መኖራቸውም የተረሳ ይመስላል ይላሉ። ግለሰቡ ለቢቢሲ ሲያስረዱ ግለሰቡ እንደሚገልጹት ከሆነ አዲስ አበባን ዋነኛ የምክክሩ አስኳል ያደረጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልል መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሐሳብ ለ500 ቡድን የሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉ ይህ እጅግ አስገራሚና አስደንጋጭ አድርጎታል። ይህ ሐሳብ ከታች ጀምሮ በነበረው ምክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑንም አስረድተዋል። መጀመሪያ አካባቢ በ10ና በ50 ቡድን ደረጃ በነበረው ምክክር አዲስ አበባ የማን ትሁን በሚለው ጉዳይ ላይ የፌዴራል ትሁን እንዲሁም ደግሞ የኦሮሚያ ትሁን የሚል አማራጭ ሐሳብ ጎልቶ ወጥቶ እንደነበርም ተሳታፊው ይናገራሉ። የፌዴራል ትሁን የሚሉ ተሳታፊዎች ቁጥር ሚዛን ሲደፋ በአጀንዳ ላይ የተለያዩ ሐሳቦችን የደገፉ ተመካካሪዎች ቁጥር ተጠቅሶ መጻፉ ብቻውን የሐሳቡን ምርጥነት ሊያሳይ ስለማይችል ሐሳብ ላይ እንዳናተኩር ያደርገናል የሚል ተቃውሞ ቀርቦ ቁጥር እንዳይጠቀስ መሆኑን ተናግረዋል። አብዛኞቹና የተወሰኑ በሚል መጥቀስ እንደ አማራጭ ቀርቦ የነበረ ቢሆንም ይህ በቁጥር ከመጥቀስ የተለየ አይደለም በሚል ተቃውሞ ተነስቶ አማራጭ 1፣ አማራጭ 2 እየተባለ እንዲጠቀስ ሆኗል። ያም ሆኖ በ50 እስከ ተደራጀው ቡድን ድረስ የጎላ ልዩነት ሳይፈጠር በብዙ ጉዳዮች ላይ ተስማምተን ነበር ይላሉ ተሳታፊው። ከተማ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራሉ የምትጠራ በሕዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ኗሪ የተመረጠ አስተዳዳሪ የሚያስተዳድራት የፌዴራሉ መቀመጫ ከተማቱን የሚለው በአብዛኛው ስምምነት ላይ ተደርሶ እንደነበርም ተሳታፊው አንስተዋል። አከራካሪ ጉዳይ የተነሳው የዚህ ቃለ ጉባኤ ሲደራጅ ከበላይ አካል የመጣ አዲስ ሐሳብ አለ። ቃለ ጉባኤ ውስጥ ቢገባ የሚል ሐሳብ እኛ ጋር መጣ። ይህ ከበላይ መጣ የተባለው ሐሳብ ከታች ጀምሮ ያልመጣ አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ነው። ይህ በብዙዎች ሰዎች ዘንድ ቅሬታን ፈጥሯል በማለትም ተሳታፊው ለቢቢሲ አብራርተዋል። ለአንድ ሳምንት ብቻ ያጨቃጨቀው ይህ አጀንዳ ብቻ ነበር። ምክክር ሳይደረግበት ከበላይ የመጣ ነው በሚል ሐሳቡ ለመድረኩ የቀረበበት መንገድ ጭምር የተሳሳተ ነው ሲሉም ተሳታፊው ገልጸዋል። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም የአንድ ወገን ፍላጎት የሚያንጸባርቁ ነበሩም ብለዋል። ለምሳሌም ያህል በሕገ መንግስቱ ስለተጠቀሰው የልዩ የጥቅም ጉዳይ ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውንና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳይን በጋራ ያዘጋጃሉ ማለት እንደሆነ በማብራሪያቸው ላይ ማንሳታቸውን አስታውሰዋል። ይህ አገላለጽ ለብዙዎቹ ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸውና እንዲያቆሙ መደረጋቸውንም ገልጸዋል። ለኮሚሽኑም ቅሬታ ቀርቦ ባለሙያዎቹ ከዚያን ጊዜ በኋላ ማብራሪያ እንዳይሰጡ ስለመታገዳቸውም ተናግረዋል። እነዚህ ሁኔታዎች ጉዳዩን ካለቅጥ ለጥጠውት ለ500ዎቹ ማቅረብ ከነበረብን 3-4 ቀን ያህል እንድንዘገይ አድርጎናል በማለትም ይገልጻሉ። እንዲያውም ይህንን የምክክር መድረክ ይመራ የነበረ አንድ ሰብሳቢ ጉዳዩ በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ ነበር ይላሉ።
የነበረው ሁኔታ ሲያስረዱ አከራካሪ ከነበሩት ጉዳዮች መካከልም የከተማዋ የባለቤትነት ጉዳይ በግለሰብ ደረጃ ከሚነሱ ሐሳቦች ባለፈ በብልጽግና ፓርቲ እንደ አጀንዳ የተያዘ ባለመሆኑ ከ50 ቡድን አልፎ ብዙም ክርክር የተደረገበት እንዳልሆነም ገልጸዋል። ከ250 ቡድን ጀምሮ ያከራከረው የአዲስ አበባ የዋና ከተማነት ጉዳይ ግን የብልጽግና ፓርቲ አባላትን ጭምር ለሁለት ከፍሎ እንደነበር አብራርተዋል። ሌላው በሂደቱ እንደተስተዋለ ያነሱት ጉዳይ አንዳንድ ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና የመፍጠርና ጣልቃ የመግባት አዝማሚያ ነበራቸው የሚለው። ይህንንም በምሳሌ ሲያስረዱ ምክክሩ እየተጠናቀቀ ሲመጣ ፍላጎታችን ተጓደለ ብለው የሚያስቡት አካላት በዋናነት ብልጽግና ካቆሙ መንሸራተትና ቃል የገባውን ያለመጠበቅ ሁኔታ ታይቷል ብለዋል። በዚህ የተነሳ አንዳንድ የፖለቲካ ፓርቲዎች የተወሰኑ አጀንዳዎች በይደር እንዲቆዩና የእርምት እርምጃ እንዲወሰድ በይፋ ጥያቄ ማቅረባቸውንም ጠቅሰዋል። ከነዚህ መካከል የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ እንደሚገኙበትም ተናግረዋል። ቢቢሲ እርሳቸውን ባነጋገረ ማግስት አብን በጉዳዩ ላይ ለኮሚሽኑ የጻፈው የአቤቱታ ደብዳቤም ይፋ ሆኗል። አብን ማክሰኞ ዕለት ቅሬታውን በገለጸበት ደብዳቤ ላይ ካነሳቸው ጉዳዮች መካከል የአዲስ አበባ ጉዳይ አንዱ ሲሆን የሂደቱ ወሳኝ ፈተና መሆኑንም አንስቷል። አዲስ አበባ ከተማ ዙሪያ የተነሳው ውይይት የምክክሩን ታማኒነት በተጨባጭ የሚፈትን ጥልቅ ሀገራዊና ህገ መንግስታዊ ጉዳይ ሆኖ እንዳገኘው አብን ማክሰኞ ዕለት ነሐሴ 5 ቀን 2018 ዓ.ም ይፋ ባደረገው ደብዳቤ ላይ ጠቅሷል። የአዲስ አበባ ከተማ ጉዳይ የኢትዮጵያ ህዝቦች የአንድነትና የሉዓላዊነት መገለጫ መሆኗ በህግ እውቅና አግኝቶ የሚጸናበት ወይንም አዲስ ሀገራዊ ውጥረት የሚፈጠርበት አጀንዳ ሊሆን እንደሚችልም ስጋቱን ገልጿል። አንድ ወገን በሚል የጠቀሰው አካል በአዲስ አበባ ጉዳይ ላይ በተደራጀ የቁጥር ብልጫ ሌላውን በሚደፈጥጥበት የድምጽ ውድድር ሊስተናገድ አይገባም ሲል አመልክቷል። ስለሆነም የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከሩ ሀገሪቱ ካለችበት ችግር የባሰ ውጥረት ውስጥ የሚከት እንደሚሆን በመግለጽ በአስቸኳይ ንግግሩ እንዲቆምና አጀንዳው እንዲያርፍ እንዲደረግም አሳስቧል። እናት ፓርቲ ሌላው ስጋቱን የገለጸ የምክክሩ ተሳታፊ ሲሆን ፓርቲው ረቡዕ ዕለት ነሐሴ 6 ቀን 2018 ዓ.ም ባወጣው መግለጫ ሀገራዊ የምክክር ሂደቱ ትኩረት ያደረገባቸውን ጉዳዮችም ተችቷል። አዲስ አበባ ከተማን በወከባ ብዛት ለአንድ ቡድን ሆ ብሎ ለማሳቀፍና አዲስ የጸብ ግንባር ለመቀስቀስ አልነበረም ለምክክር የተቀመጥነው ያለው እናት ፓርቲ የዘርና ጎሳ ፌዴራሊዝምን ማስቀረት ማለዘብና ዋና ግብ መያዝ እንደነበረበትም አመልክቷል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈስላሴ አያሌው ለቢቢሲ በሰጡት ማብራሪያ መንግስት ሊፈጽም የፈለጋቸውን አጀንዳዎች በምክክር ሽፋን ሊተገብራቸው እየጣረ ነው በሚል እምነት እንዳላቸውም ተናግረዋል። የኢትዮጵያን ችግር ለመፍታት የሚያስፈልጉ የምክክር አጀንዳዎችም መስፋታቸውንም ተናግረዋል። በከተማ ባለቤትነትና የዋና ከተማነት ጉዳይ ላይ በምክክሩ የሚነሱ ጉዳዮች በዋናነት ምክንያታቸው የጎሳ አደረጃጀት መሆኑን የሚገልጹት ዶክተር ሰይፈስላሴ ምንም እንኳን አጀንዳዎቹ ጎን ለጎን የሚቀመጡ አንዱ ችግር የሚመነጨው ከሌላው እንደሆነም ያስረዳሉ። የጎሳ አደረጃጀት ችግር ቢፈታ የአዲስ አበባ ጉዳይ መፈታት ይችላል። አሁን የአዲስ አበባ ጉዳይም አጣብቂኝ ውስጥ የገባው በጎሳ እይታ ስለሚታይ ነው። ምናልባትም በጣም ከፍተኛ ቀውስ ሊያስነሳ ይችላል በማለት ስጋታቸውን ገልጸዋል። አቶ ገነነ ገደቡ የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንት ናቸው። በሀገራዊ ምክክሩ ላይ እየተሳተፉ የሚገኙ አንዱ የፓርቲ ፕሬዝዳንት የሆኑት አቶ ገነነ በሌሎች አጀንዳዎች ላይ የነበረው ምክክር በአንጻራዊነት የተሻለ መግባባት ያለበት መሆኑን አብራርተዋል። እርሳቸው በሚሳተፉበት የሀገር ግንባታ አጀንዳ ስር በሰደዱ ጉዳዮች ላይ የተሻለ መግባባት መኖሩን ያስረዳሉ። በቀረቡት አማራጮች ላይ የነበረው ምክክር ጉዳዩ ለኢትዮጵያ አዲስ ልማድ እንደመሆኑ ጥሩ ሊባል የሚችል እንደሆነም ተናግረዋል። ነገር ግን የፌዴራል ከተሞች ጉዳይ አጨቃጫቂ ሆኖ መሰንበቱን ይጠቅሳሉ። በተመካካሪዎቹ ዘንድ የሚወራውም ይኸው የአዲስ አበባ ከተማ ጉዳይ በጣም አጨቃጫቂ ስለመሆኑ ተናግረዋል። ታዲያ የኮሚሽኑ ምላሽ ምንድን ነው? የፌዴራል ከተሞች በሚል የቀረበው ራሱን የቻለ አጀንዳ ትኩረት የሚያደርገው አዲስ አበባና ድሬዳዋ ከተማ ላይ ነው። በሁለቱ የከተማ አስተዳደሮች ላይ የሚነሱ የተለያዩ ጥያቄዎች በመኖራቸው ሳቢያ ዘላቂ የውሳኔ ምክር ሐሳብ ለተግባር አካላት ቢቀርብም በሚል
በከተሞች ነዋሪዎች ላይ በሌሎችም አካባቢ ነዋሪዎች ላይ በከፍተኛ መጠን ጥያቄ በመቅረቡ ራሱን ችሎ በአጀንዳነት መቅረቡን ኮሚሽኑ ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ለሰጡት ማብራሪያም ለቢቢሲ በሰጡት ማብራሪያና ምላሽም እንዲህ ብለዋል። በምክክሩ ላይ የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱንም አረጋግጠዋል። ነገር ግን የምክክሩ ተሳታፊዎች በ10ና በ50 ቡድን ደረጃ በሚገባ ንግግር አድርገው ምክር ሀሳብ ከቀረበ በኋላ 250 ላይ ሲደርሱ የተለያየ የሚመስሉ ሀሳቦች ቀረቡ ሲሉ ከፍ ያለ ሲመጣ ፈተናዎች እንደገጠሙት ይገልጻሉ። እርሳቸው ያሉት ስለ ሂደቱ ጠለቅ ያለ ማብራሪያ የሰጡትን በስም ያልጠቀስናቸው የምክክሩ ተሳታፊዎችም ያሉትን የሚያጠናክር ነው። አዲስ አበባ የፌዴራል ዋና ከተማ ትሁን በሚለው ላይ በብዛት መግባባት ላይ የተደረሰ ይመስለኛል የሚሉት ፕሮፌሰር መስፍን ነገር ግን የባለቤትነቱ ጉዳይ ምን ይሁን፣ ጥቅምን በተመለከተ ምን ይሁን በሚሉ ጉዳዮች ላይ የተራራቁ ሀሳቦች እንደነበሩም አንስተዋል። በ250 ቡድን ደረጃ የተነሱትን ሀሳቦች ለ500 ቡድን የሚያጠናቅሩ አጠናቃሪዎች ራሳቸው እንደ ተመካካሪ ሆነው ነው የተገኙትም ተብሏል። ራሳቸው ሀሳብ ይሰጣሉ፣ ራሳቸው አለመግባባት ይፈጥራሉ፣ ይሄ መሆን አለበት ብለውም ይከራከራሉ ብለዋል። እነዚህ ችግሮች የተፈጠሩት ትክክለኛውን አካሄድ ባለመገንዘብና የራስን ስሜት ባለመግራት ሊሆን እንደሚችል ነው ዋና ኮሚሽነሩ የተናገሩት። የሂደቱ ዓላማ 30 አጠናቃሪዎች እንዲከራከሩ ሳይሆን 500ዎቹ እንዲመካከሩበት ነው ካሉ በኋላ የልዩነት ሀሳቦች እንኳን ቢኖሩ ተመካክረው ወደ መሃል የሚያመጡት 500ዎቹ መሆናቸውንም ፕሮፌሰሩ አስረድተዋል። ብዙዎቹ የሚመስላቸው በዚህ ስብሰባ ላይ ተወስኖ አልቆለት አዲስ አበባ ለአንድ አካል እንደሚሰጥ ነው። በጭራሽ እንደዚያም አይደለም ብለዋል። በሂደቱ የውሳኔ ምክር ሀሳብ ነው ሊሰጥ የሚችለው፣ እሱንም 500 ናቸው። ከዚያ በኋላ ለ4,000ዎቹ ጉባኤ ይቀርባልን ብለዋል። አብን ባወጣው መግለጫ በምክክር ሂደቱ የተነሳው ጥያቄም ምላሽ ካላገኙ ከሂደቱ ሊወጣ እንደሚችልም ገልጿል። ፕሮፌሰር መስፍን ግን ፓርቲው ይህን ማለቱንም ተችተዋል። ለኮሚሽኑ የሚቀርቡ ጉዳዮችን በተመለከተ በዝርዝር እያገመገምን የሚስተካከለውን እያስተካከልን ነው እየሄድን ያለ ነው ሲሉም ተናግረዋል። ከፓርቲዎቹም ሆነ ከሌሎች አካላት ቅሬታዎች ሲቀርቡ በመነጋገር መፍትሄ እየተሰጠ መቀጠሉን በአጽንኦት ፕሮፌሰሩ ገልጸዋል። ወደ ምክክር የመጣ ነው ነገሮችን እስከ መጨረሻው ለማብላላት ነው። መጨረሻ ላይ ውሳኔ የሚሰጡት 500ዎቹ እንጂ የተወሰነ አካል አይደለም በማለት ለሚነሱት ቅራኔዎች ምላሻቸውን ሰጥተዋል። የፓርቲውን እርምጃ የምክክር ሂደቱን በሚገባ ባለመገንዘብ ወይም ደግሞ አላግባብ ጫና ለመፍጠር እየተደረገ ነው ሲሉም ይገልጻሉ። በተመካካሪዎች መካከል አንዳንዴ መዘላለፍም አጋጥሞናል ያሉት ፕሮፌሰር መስፍን ይህ ከምክክሩ የስነ ምግባር መመሪያ ጋር የማይጣጣም ቢሆንም ያለውን ስሜት በመረዳት አለመረጋጋት እንዳይፈጠር በተቻለ መጠን በጥበብ ነው እስካሁን ይዘን የመጣ ነው ሲሉም አክለዋል። ከባለስልጣናት ጣልቃ ገብነት ጋር በተገናኘም ለተነሳው ቅሬታ በሰጡት ምላሽ ርዕሳነ መስተዳድሮችና የከተማ ከንቲባዎች በተለያዩ ቡድኖች መሃል እየገቡ መታዘብና ማዳመጥ እንደሚችሉም ተናግረዋል። ለዚህም ምክንያቱ ባለስልጣናቱ የክልላቸውን አንዳንዶቹም የፌዴራሉን መንግስት ወክለው የመጡ እንደመሆናቸው ኃላፊነታቸው ስላለባቸውና ስራቸው ስለሆነ እንደሆነ ተናግረዋል። ይሁን እንጂ አስተያየት የሚሰጡት ግን ራሳቸው በተመካካሪነት በሚሳተፉበት አጀንዳ ላይ ብቻ እንደሆነ ያስረዳሉ። ባለስልጣናቱ በሂደቱ ላይ ተጽዕኖ ለማሳደር እየሞከሩ እንደሆነ ከዚህ ቀደምም ክሶች ቀርበው ድርጊቱን በመተቸት ባለስልጣናቱ በመሰል ተግባር እንዳይሳተፉ ፕሮፌሰር መስፍን አሳስበው ነበር። ስህተት የፈጠሩ ባለሙያዎችም እንዲታረሙ መደረጋቸውን ዋና ኮሚሽነሩ አብራርተዋል። ፕሮፌሰር መስፍን በሁሉም አጀንዳዎች ላይ ምክር ሀሳብ ሊሰጥ እንደማይችልና በኢደር ሊቆዩ የሚችሉ ለትውልድም የሚሸጋገሩ አጀንዳዎች ሊኖሩ እንደሚችሉም ጠቅመዋል። ታዲያ የአዲስ አበባ ከተማ ጉዳይ ከምን ይደርስ ሲሆን እናንተም አስተያየታችሁን አስቀምጡልን።